ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ከሰሞኑ ለመንግስት እጁን ሰጠ የተባለው ካፕቴን ማስረሻ ሰጤና የአማራ ብሔራዊ ክልላዊ መንግስት የሰላም ድርድር መፈራረማቸው ይታወቃል። በድርድሩ ወቅትም ስምምነቱ ሁለቱን ወገኖች አሸናፊ ያደረገና የክልሉን ሕዝብ እፎይታ የሚሰጥ ነው ሲሉም ርዕሰ መስተዳድር አረጋ ከበደ ተናግረዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የዘላቂ ሰላም ስምምነት ተደርጓል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገው የዘላቂ ሰላም ስምምነት የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል መሆኑም ተገልጿል። ስምምነቱ ለቀጣይ የህዝብ ሰላም እፎይታ መሰረት የሚጥል ነውም ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድም ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ወይም ካፕቴን ማስረሻ ሰጤ መካከል ነው የተደረገው። ባለፉት 2 ዓመታት በላይ በአማራ ክልል የተካሄደው ግጭት በህዝብ ላይ ማህበራዊ ምስቅልቅል ከማምጣቱ ባለፈ ከፍተኛ ኢኮኖሚያዊ ውድመትም አስከትሏል። የአማራ ክልል መንግስት ይህ ግጭት እንዲያበቃና የክልሉ ህዝብ የሰላም የአየር እንዲተነፍስ የተለያዩ አማራጮችን ሲጠቀም ቆይቷል። ከበርካታ ድርድርና ውይይቶች በኋላም ዛሬ ከአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ጋር የዘላቂ ሰላም ስምምነትም ተደርጓል። ስምምነቱ በአደራዳሪነት የመሩት የአፍሪካ ህብረት ኢጋድ ሲሆኑ ሁለቱ ወገኖች በአፍሪካ የተለመደውን የጦርነት አዙሪት ለመፍታት የሰላም አማራጭ ትልቅ ሚና እንዳላቸውም ጠቅሰዋል። በስምምነቱ ላይ የተገኙት የአፍሪካ ህብረት ምክትል ሊቀመንበር ሰልማ መሊካ አዳዲ ስምምነቱ ለህዝብ የሰላም ናፍቆት ፍንጭ የሰጠና ግጭትን የሚጠየፉ አካላት እንዲበዙ በር የከፈተ ነው ብለዋል። ግጭት ሳይፈጠር ሰላም ማምጣት የሚቻልበት እድል በመኖሩ በተለያዩ የሀሳብ ልዩነቶች ጠመንጃ መዞ የሀገሪቱ ምልክት እንዳይሆን ጥረት መደረግ እንደሚገባም ተናግረዋል። በስምምነቱ መሰረት የክልል ህዝብ አስተማማኝ ሰላም እንዲያገኝ ለማድረግ ሁሉም ወገኖች ኃላፊነታቸውን ሊወጡ ይገባም ነው የተባለው። ሌላው ሀሳባቸውን የሰጡት የኢጋድ ምክትል ዋና ጸሐፊ ሙሐመድ አብዲ ዋሪ ይህ ስምምነት ለህዝብ በነጻነት ወጥቶ የመግባትና ከጠመንጃ ድምፅ የመላቀቅ ጅማሮ ነው ብለዋል። ስምምነቶቹ ከመድረክ ባለፈ መሬት ላይ ለውጥ እንዲያመጡ ሁለቱም አካላት ከዛሬ ጀምሮ ወደ ተግባር በመግባት ለክልሉ ለሀገርም ሆነ ለቀጠናው ተምሳሌት መሆን እንዳለባቸውም አንስተዋል። ስምምነቱ የፈጸሙት የአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፕቴን ማስረሻ ሰጤ በአማራ ክልል ባለፉት 2 ዓመታት በላይ የተካሄደው ግጭት በህዝብ ላይ ስቃይን ያስከተለ ነበርም ብለውታል። ወደ ጫካ የገባ ነው ለህዝብ ጥያቄ መልስ ለማግኘት ቢሆንም በግጭት ተጀምሮ በግጭት የተጠናቀቀ ጉዳይ ባለመኖሩ የክልሉን ህዝብ ሰላም ለማስፈን ስምምነት ማድረግ ብቸኛ አማራጭ አድርገን ወስደናልም ብለዋል። በስምምነቱ የክልሉ ህዝብ ጥያቄዎችንና የኢትዮጵያ ሉዓላዊነት በጋራ ለመጠበቅ አጭር፣ የመካከለኛ፣ የረጅም ጊዜ እቅዶች መቀመጣቸውንም አንስተዋል። ይህ ስምምነት እንዲደረግ ጥረት ያደረጉ አካላትና የክልሉ መንግስት ጥረትም አድንቀዋል። ካፕቴን ማስረሻ ሰጤ ምንም አይነት የህዝብ ጥያቄ አለኝ ቢባል እንኳ ከታሪካዊ ጠላት ጋር በሚደረግ ትብብር የሀገር አንድነት ስጋት እንጂ መፍትሄ ስለማይሆን በህዝብ ላይ ጠመንጃ ያዞሩ አካላት መሳሪያቸውን አውርደው ወደ ሰላም አማራጭ እንዲመጡም ጥሪያቸውን አስተላልፈዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ይህ ስምምነት በክልሉ የተፈጠረውን ግጭት ወደ ሰላም አማራጭ እንዲመጣ በሚል ተደጋጋሚ ውይይቶችና ድርድሮች ከተደረገ በኋላ የመጣ ውጤት ነው ብለዋል። በግጭት አሸናፊ የሚሆን አካል የለም ያሉት ርዕሰ መስተዳድሩ ስምምነቱ ሁለቱንም ወገኖች አሸናፊ ያደረገና የክልሉን ህዝብ እፎይታ የሚሰጥም እንደሆነ አስረድተዋል። አፋሕድ ይህን ስምምነት በማድረጉ የክልሉ መንግስት ከፍተኛ አድናቆት እንዳለው የገለጹት ርዕሰ መስተዳድሩ አረጋ ከበደ ዛሬ የተጀመረው የሰላም ስምምነት ለክልሉ ህዝብ ለሰላም ታላቅ ጅማሮ ነው ብለውታል። ርዕሰ መስተዳድሩ አረጋ ከበደም በማጠቃለያ ንግግራቸው ላይ ለ3 አካላትም ጥሪ አቅርበዋል። የመጀመሪያው በተለይም ችግሮችን በግጭት ለመፍታት አማራጭ ያደረጉ ሌሎች አካላት ጥያቄያቸውን ይዘው ቢቀርቡ የክልሉ መንግስት ለውይይት ሁሌም ዝግጁ ነው ብለዋል። ሌላኛው የተጀመረው ስምምነት ለህዝብ እፎይታ የሚሰጥ በመሆኑ ሌሎች ወገኖችም የክልሉን ህዝብ የሰላም አማራጭ ሁሉ እንዲቀበሉ ህብረተሰቡ ግፊት ማድረግ አለበት ሲሉም ጥሪያቸውን አቅርበዋል። በመጨረሻም ስምምነቱ የተፈጻሚ እንዲሆን እና የህዝቡን ሰላም ለማረጋገጥ በየደረጃው ያለው መዋቅር ለአፈጻጸሙ መትጋትና ለሚቀርቡ የሰላም አማራጭ ሁሉ ተባባሪ እንዲሆንም ሲሉ አስተላልፈዋል። ጋር በተያያዘ ለሰላም መቼም ቢሆን ረፍዶ አያውቅም ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን አስተላልፈዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው የዘላቂ ሰላም ስምምነት ለክልሉ ህዝብ የሰላም ጥያቄ ምላሽ የሰጠና አዲስ ምዕራፍ የከፈተ ነው ሲሉ ምክትሉም ተናግረዋል። የሰላም ስምምነቱ ዜጎችን ከሞት አደጋ ወደ ህይወት የመለሰና አዳጊዎች ወደ ትምህርት ቤት እንዲሄዱና ተስፋቸው እንዲለመልም ያደረገ መሆኑንም ጠቁመዋል። ለሰዓቱ ያለ መረጃ ይህን ይመስላል። በሌላ መረጃ እስከመለስ መልካም ጊዜ